ስታር ዴልታ ኮንትሮል ሲስተማችን በዚህ አይነት መልኩ ተዘጋጅቷል። አሁን እንግዲህ ፎር ዘ ፈርስት ታይም ልንሞክረው ነው ማለት ነው። ዋይሪንጋችንን አስተካክለን ኤቭሪቲንግ ቼክ አድርገናል። ሁሉም ነገር ልክ ነው ማለት ነው። ይሄው እዚህ ጋር ላይ እንግዲህ መልቲሜትራችንን አያይዘናል ለአንደኛው ዋይንዲንግ። እዚህ ጋር ደግሞ ክላምፕ ሜትራችንን በአንደኛው ፌዝ እንግዲህ ከሜን ኢንፑት አያይዘናል። ስንት እንደሚያነብ ታያላችሁ። እንዴት እንደሚጀምር እንከታተል። ይሄው ጀምሯል። ያስታውቃቸዋል ብዬ አስባለሁ። 214 ይላል መልቲሜትራችን ላይ። ከዛ ወደ 365 ቀየረ ማለት ነው። ኖርማሊ ስታር ዴልታ ማለት እንግዲህ ለአንድ ዋይንዲንግ 220 ቮልት ሰጥተን ከዛ እንደገና 380 ቮልትን መስጠት እንደማለት ነው። በስታር 2 ያንሰጣለን፣ በዴልታ ደግሞ 380 ቮልት ለአንድ ዋይንዲንግ ይደርሰዋል ማለት ነው። ከረንቱም ይታያቸዋል ብዬ አስባለሁኝ። ድምጹም ይሄን ይመስላል እንግዲህ ፋይን ነው። በጣም ሲሽከረከር አያስታውቅም። በቅርቡ ደግሞ ስለ ስታር ዴልታ ኮንትሮል ሲስተም ሰፊ ማብራሪያና ትምህርት እሰጣለሁኝ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የቻናሉ ቤተሰብ ሁኑ። እንዲሁም የቲክቶክ አካውንቴን ፎሎ አድርጉ። አመሰግናለሁ።